በ16 ብር ብቻ ተነስቶ የኢትዮጵያን የሆቴል ኢንዱስትሪ የቀየረ ሰው ማን እንደሆነ ያውቃሉ? ዛሬ ስለ ጽናት፣ ስለ ቁጠባና ስለ ጥበብ እንማራለን። የአቶ በቀለ ሞላን ታሪክ ለ70 ዓመታት የተመሩበትን 10 መመሪያዎችን አብረን እናያለን። ጅማሯቸው ከሐረር እንቁላል ንግድ እስከ ሞጆ የሸቀጣሸቀጥ ሱቅ በወቅቱ ከ16 ብር ተነስተው በአጭር ጊዜ ውስጥ ወደ 1000 ብር ማሳደግ፣ ይሄ በጊዜው ትልቅ ስኬት ነው። ፈተናዎቻቸው የጣሊያን ወረራ፣ እስራትና የቤተሰብ መስዋዕትነት፣ ይህንንም በሚገባ አሳልፈውታቸው። ትንሣኤያቸውን ስናይ ከጦርነት በኋላ ከሻይ ቤት ተነስተው ሆቴሎችን ማስፋፋታቸው፣ ለምሳሌ ላንጋኖ፣ ሐዋሳ፣ አርባ ምንጭ እያለ ይቀጥላል። ሙሉ ታሪካቸውን ዩቲዩብ ላይ በቅርብ ቀን ይጠብቁ። ለዛሬ ግን ለ7 ዓመታት የተጠቀሙባቸውን 10 ወርቃማ መመሪያዎች ላካፍላችሁ። አቶ በቀለ ሞላ ለ70 ዓመታት የተመሩባቸውና ዛሬ ለኛም የሚጠቅሙን 10 መመሪያዎች እነዚህ ናቸው። የመጀመሪያውና አንደኛው በራስ መተማመን እንጂ አለመመጻደቅ። ለራስህ ክብር ይኑርህ፣ ግን አትታበይ። ሁለተኛ ቁጥብ መሆን፣ ሲበሉ ሲለብሱና ሲናገሩ ልክ ማወቅ። ሶስተኛ ትኩረት፣ ከዋናው ስራ ጋር ግንኙነት የሌለው የትርፍ ሰዓት ስራ አለመስራት፣ ምክንያቱም ስለሚያዘናጋ። አራተኛ ጊዜን አለማባከን፣ ጊዜ ከገንዘብ በላይ ነው። አምስተኛ መርህ መኖር፣ ዘወትር የምትመራበት የራስህ ደንብ ይኖርህ። ስድስተኛ ብድርን አለመፍራት፣ ዕዳን አለማዘግየት፣ ለስራ ተበደር ግን በወቅቱ ክፈል። ሰባተኛው ጥንቃቄ ነው፣ የየዕለቱን ገቢና ወጪ በደንብ መመርመር። ስምንተኛ እውነታዊ እቅድ፣ ሲያቅዱ ነባራዊ ሁኔታን መሰረት ማድረግ። ዘጠነኛ ሰውን ማብቃት፣ ሰራተኛን በስነ ምግባር ማስተማር እንጂ አለማባረር። አስረኛ ጽናትና ምስጋና፣ ጠንክሮ መስራት፣ አንዱ ባይሳካ ወደ ሌላው መዞርና ፈጣሪን ማመስገን። ከነዚህ 10 መመሪያዎች የእናንተን ህይወት ይቀይራል ያላችሁት የትኛው ነው? ኮመንት ላይ ጻፉ። ስለተከታተላችሁ አመሰግናለሁ። እንዲህ አይነት ቲፕ እንዲደርሳችሁ ይህን ቻናል ፎሎ አድርጉ። ቴንክ ዩ